ምናምን የሆነ ነገር እንዴት እንደሆነ ለማስረዳት በጣም ብዙ ርቀት ይኬዳል። እኛ ቤተክርስቲያን አይታወቅም ትባላል፣ ሚስጥር ነው ትባላል፣ ሚስጥር እንትን ነው ትባላል። በቃ አለማወቅን አክሰፕት ማድረግ ነው። ብዙ ነገሮችን አናውቅም። እግዚአብሔር ለምን እንዳደረገው ላናቅ እንችላለን፣ መልስ ላናገኝ። ይሄን አክሰፕት ማድረግ አለብን። ሁሉ ነገር የማወቅ ግዴታ የለብን። በቃ አለማወቅን አክሰፕት ማድረግ አለብን። ሁሉ ነገር እኛ እንደምናስበው እንደምንፈልገው ላይሄድ ይችላል። ይሄን አክሰፕት ማድረግ በመጽሐፍ ቅዱስ ላይ እመቤታችን የለመነችው አንድ ልመና አለ። አንድ ቦታ ነው ስለምን ያየናት። ያ ልመና ግን ልመና የለውም። ያ ጸሎት ልመና የለውም። አስተውለህ ከሆነ አድርግልኝ ስትል አታያትም። ጌታ ሆይ የወይን ጠጅ እኮ የላችሁም፣ አለቀ። ቃና ዘጋይላው ታሪክ አለቀ። ጌታው ይሄ ነገር እኮ እንደዚህ ነው፣ አለቀ። እባክህ አድርግልኝ ልጄ ምናምን ብላ አልለመነችም። እስቲ ጌታ ሆይ ውሃ ያቅርቡና ውሃ ወደ ወይን ጠጅ ቀይሩ አላለችም። እኛ ስንጸልይ ኢንስትራክሽን ነው የምንሰጠው፣ መቼ መደረግ እንዳለበት፣ እንዴት መደረግ እንዳለበት፣ በምን መልኩ መደረግ እንዳለበት። ኤግዛክትሊ ያ ካልሆነ እግዚአብሔር ጸሎታችን የሰማን አይመስልም። እግዚአብሔር ልመናችን የተቀበለ አይመስልንም። በቃ እኛ ሰርተን ጨርሰናል። ጭንቅላታችን ውስጥ መቀበል አለብን። እግዚአብሔር ከኛ በላይ ነው፣ አሰራሩ ከኛ በላይ ነው። እኛም ማንረዳቸው በጣም ብዙ ነገሮች አሉ። እኛ እንዴትም ልንፈታቸው የማንችላቸው ነገሮች አሉ። እሱ በወደደው እሱ ደስ ባለው መንገድ ያስተካክለዋል። አንዳንድ ነገሮች ደግሞ ላይስተካከሉ ይችላሉ። ኢነሴንስ እኛ ይስተካከላል ብለን ባሰብነው መንገድ ላይሆኑ ይችላሉ። በቃ ስለዚህ አክሰፕት ማድረግ መልመድ አለብን። እግዚአብሔር ሸክላ ሰሪውን ለምን እንደዚህ ያደረክ ማለት ይችላሉ ይላል መጽሐፍ ቅዱስ። ለምን ጀበና አደረከኝ፣ ለምን ምጣድ አደረከኝ ማለት አይችልም። ተቀብለ ነው የምትኖረው እና እሱን ነገር መልመድ ይገባል። ሁሉ ነገር መልስ እንደማያገኝ፣ ሁሉ ነገር እንደማይፈታ፣ እግዚአብሔር ግን ሁሉ ነገር እንደሚያይ፣ ለሁሉ መፍትሄ እንዳለው፣ እኛ በምናስበው ልኩ መፍትሄ ያልሰጠ ነገር ዋጋ ሊሰጥ እንደሚችል፣ ምድራዊ ላይ በምድር የተጎዳንበት ነገር በሰማይ ዋጋ ሊኖረው እንደሚችል ማሰብ ጥሩ ነው። ምናምን የሆነ ነገር እንዴት እንደሆነ ለማስረዳት በጣም ብዙ ርቀት ይኬዳል። እኛ ቤተክርስቲያን አይታወቅም ትባላል፣ ሚስጥር ነው ትባላል፣ ሚስጥር እንትን ነው ትባላል። በቃ አለማወቅን አክሰፕት ማድረግ ነው። ብዙ ነገሮችን አናውቅም። እግዚአብሔር ለምን እንዳደረገው ላናቅ እንችላለን፣ መልስ ላናገኝ። ይሄን አክሰፕት ማድረግ አለብን። ሁሉ ነገር የማወቅ ግዴታ የለብን። በቃ አለማወቅን አክሰፕት ማድረግ አለብን። ሁሉ ነገር እኛ እንደምናስበው እንደምንፈልገው ላይሄድ ይችላል። ይሄን አክሰፕት ማድረግ በመጽሐፍ ቅዱስ ላይ እመቤታችን የለመነችው አንድ ልመና አለ። አንድ ቦታ ነው ስለምን ያየናት። ያ ልመና ግን ልመና የለውም። ያ ጸሎት ልመና የለውም። አስተውለህ ከሆነ አድርግልኝ ስትል አታያትም። ጌታ ሆይ የወይን ጠጅ እኮ የላችሁም፣ አለቀ። ቃና ዘጋይላው ታሪክ አለቀ። ጌታው ይሄ ነገር እኮ እንደዚህ ነው፣ እባክህ አድርግልኝ ልጄ ምናምን ብላ አልለመነችም። እስቲ ጌታ ሆይ ውሃ ያቅርቡና ውሃ ወደ ወይን ጠጅ ቀይሩ አላለችም። እኛ ስንጸልይ ኢንስትራክሽን ነው የምንሰጠው፣ መቼ መደረግ እንዳለበት፣ እንዴት መደረግ እንዳለበት፣ በምን መልኩ መደረግ እንዳለበት። ኤግዛክትሊ ያ ካልሆነ እግዚአብሔር ጸሎታችን የሰማን አይመስልም። እግዚአብሔር ልመናችን የተቀበለ አይመስልንም። በቃ እኛ ሰርተን ጨርሰናል። ጭንቅላታችን ውስጥ መቀበል አለብን። እግዚአብሔር ከኛ በላይ ነው፣ አሰራሩ ከኛ በላይ ነው። እኛም ማንረዳቸው በጣም ብዙ ነገሮች አሉ። እኛ እንዴትም ልንፈታቸው የማንችላቸው ነገሮች አሉ። እሱ በወደደው እሱ ደስ ባለው መንገድ ያስተካክለዋል። አንዳንድ ነገሮች ደግሞ ላይስተካከሉ ይችላሉ። ኢነሴንስ እኛ ይስተካከላል ብለን ባሰብነው መንገድ ላይሆኑ ይችላሉ። በቃ ስለዚህ አክሰፕት ማድረግ መልመድ አለብን። እግዚአብሔር